ትሞት ጃን ራስ ባላውቅም ነበር። ዝም በይ። ናፍቆቴ አባቴ ወለታችን ምን ነክብኝ ነው? ወለታችን ነሽ ናፍቆቴ? አሁን ይሄን አባቴ ምን ሆነህ ነው እንደዚህ ራስህን የጣልከው? ማን አለኝና ናፍቆቴ? ማንስ አለኝና ያለንቺ? ይኸው አንቺን ስጠብቅ ከዓመታቶች ነጎዱ፣ ግን እንደምትመጪልኝ አውቅ ነበር። ተመለስሽ አትሄጂም አይደል? ምነው ናፍቆቴ መልክ የተቀየረብሽ? ልብሴ ቆሸሸብሽ? ይሄ እኮ ይስተካከል። ናትዬ የሆነ ነገር ልነግርህ የመጣው እኔ አግብቻለሁ። አባቴ እነሱ ማለት አዳምጠኝ አንቺ ነው ተደረገሽ ቲቦክ አንቺ ነው ተደረገሽ ናፍቆቴ ምንም አልሆንም እኮ ተመልሼ እመጣለሁ። እባክህ ጥለኸኝ አትሂድ እባክህ አባቴ። እኔስ ካንተ እዚህ ሰላም የሚሰማኝ ነው የሚመስልህ? ናፍቆቴ ሀገር ሰላም ካልሆነ እኮ የእኔና አንቺን ፍቅር ሰላም አይኖርም። አሁን ከአንቺ በሌላ ሀገር ያስፈልጋል። ግዳጄን እንደጨረስኩ እመጣለሁ። እሺ ቆይ እኔስ ምን ማድረግ ነበረብኝ? ዝም በይ። የሁሉ ዘመን ጠበቅኩ። ትሞት ጃን ራስ ባላውቅም ነበር። ዝም በይ። ዘመኔን ሙሉ ጠበቅኩሽ። አንቺ ግን የማውቃት ናፍቆት አይደለሽ። ሰዎች ጊዜ ይቀየራል ይላሉ፣ የሚቀየረው ግን ሰው ነው። አንቺ የኔዋ ናፍቆት አይደለሽ። የኔዋ ናፍቆት ትመጣለች። የኔዋ ናፍቆት ትመጣለች። ጊዜ ላይ መለስ ይነጉድና እንዲሁም ያለፉት ጥሩም ሆኑ መጥፎ ቀናቶች ትዝታ ሆነው ይቀራሉ። የሁኔታዎች አለመመቻቸትና የጊዜው አለመገጣጠም እንጂ ሁሉም የራሱ እውነት አለው።